ይሄን ደግሞ ተመልከቱ። በጄል አስተኝተሽ ሰላም ሰላም ፋሚሊ እንዴት ናችሁ አላችሁ? ዛሬም እናንተን ዘና ፈታ አድርጋሉ ብለን ያሰብናቸው የተለያዩ ቪዲዮዎች ይዘን መጥተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆይታችሁ ዘና ፈታ በሉበት። ቪዲዮውን ስትጀምሩ በላይክ ጀምሩት። ይህንንም ቤተሰብ ሰብስክራይብ በማድረግ ተቀላቀሉ። ቀጥታ ወደ ቪዲዮ እንሄዳለን። አንዳት ኧረ በእናትሽ ምንድነው የምትይኝ? በቃ ትጨቅጭቅኝ እየደወልኩኝ አልኩኝ አይደል እንዴ? ምን ነው የምትጨቅጭቅኝ? አቦ የራስሽ ጉዳይ። አንተ እናትህን ነው እንዴ የምትናገር? ስልጣኔ መስሎ ነው እንዴ አንተ እናትህን እንዴ የምትናገረው? አንተ ስለናት ምን ታውቃለህ? ስለና ምን ታውቃለህ እንዴ? መከራና ችግር ተፈራርቀውባት የኑሮ ውጣ ውረድ ቀበቱ በስቶባት ያጊንቶ ማጣትን ዕፀ በለስ ቀምሳ ለልጆቿ ስትል ችግርን ተቃምሳ አይደለም እንዴ እናት የምትኖረው? እንግዲህ ሐሳብ ትሰማኛለህ? እዚህ ምድር ላይ የሚያንገበግብ ነገር ቢኖር የእናት ሞት ብቻ ነው። እሺ ይድረስብህ እንዳለ ልታሳዝናለህ። ትሰማኛለህ? የፈለገ ነገር ቢኖር ዛሬ የከበበ ሰው ሁሉ ነገ አይኖርም። ቢርቁት የማይርቅ ደግሞ የእናት ወድ ብቻ ነው። እንዴት አርጉ አውርደኝማ አቦ እንዳንተ አይነቱን ተማይ ብሞት ይመርጥሻል። በእናት መቼስ መጥፎ አመለካከት ያለው ይኖራል ብዬ አላስብም። አባ ፀጉርን ላስቆርጥ እንዴ? ምን ከዛሳለው ላስቆርጥ ወይ? ቬሮኒካ ጋር እኔ ፀጉርን ላስቆርጥ ወይ? ከዛም ወደ ቤት እንመለሳለን። ከዛ አለቀ። ሞኒካ ጋር ከዛ ተቆርጠን ወደ ቤታችን እንመጣለን። ከዛ ቡኒኒካ ነንገዳ ቡኒኒካ ነንንዴ ምን ቡኒኒካ ከነንዴ እንዴ ምን አስነክታ ነው አንተ? ቦኖኒካ ጋር ቦኖኒካ ውሰጂው። ቬሮኒካ ጋር አንሄድም። እዛ ወደ ቤት ነው የምንመለሰው። ከዛ ትተኛለህ። ምን ትተኛለህ? ከዛ ይሩዲ ሰላም፣ ይሄ ስጦታ ልስጥሽ ወይስ ለሌላ ሰው ደብል አድርጌ ልስጠው? ለሌላ ሰው ደብል አድርጌ እሺ። እንግዲህ ይሄንን ስጦታ ለቀጣይ እድለኛ ሁለት አድርገን እንሰጣለን። ኧረ ፍታችን አልመጣችም። ዞራ ረይቦጃት ደብሉን ልትወስድ ነው። ሰው መሮታል። ኧረ የዛሬው ጫት ይለያል። አንተ ተመስገን እንደዚህ አንጀፍጅፎ በሁለት ሰዓት ደረስን እኮ። አንተን ግን እንግዲህ በኋላ እንደዚህ አይነዳምሽ። በምርቃናም አቤ በራንሱ ወርዶ እኮ ነው ትዝ አይለኝም እኮ። ያን በቃ ነው በራና ማይደረስ የለ ኑረድ ታሰብንበት እንውረድ በቃ ተመስገን። እንዴ ተጎታችሁ ተሳቢው የለም ተሳቢው እንዴ ጉዱን ንጉስ ከሆነ አልመጣም የሚጎተተው። አረ ጉዱን ጉራቻ ላይ እኮ ሲነቀር ይቻላል። እኔ እኮ ቀስ ብሎ በራሱ ይመጣል ብዬ ነው ዝም ያልኩት። ይመጣል በቃ ጠብቁት። ሲጀመር እኛ ምን አገባን? እንኳን እኛ ጀረስን ራሱ ቀስ እየሰበርን እንጠብቀዋለን። በነገሩ እየጨበስን መጠበቅ እኛ ሲን ያለና እሱ ምን አገባን? ቀስ ብሎ ማይመጣ ምርቃ ነው በቃ ይመጣል ይደርሳል። እስከዛ እንጨብስ ደንግጠ ምርቃ ነው እኮ ነው። አፈር ብላ ወይ በዚህ ልወርድ አስደነገጥከኝ። እኔ ልወርድ ነበር። ሰላም እንዴት ነህ? እንታወቅ። እንዴት ይባላል? እሺ ሸምሱ ደስ የምትል ሰው ነህ። ከዛ ጋር ሳይ ነበር ከቅድም ጀምሮ። አመሰግናለሁ። ሰላም ናችሁ? አለ ምን ልታዘዝ? እንትን ለኔ ስፕሪስ አምጣልኝ። ለኔ ደግሞ ፒዛና ጭማቂ። እሺ አስተናጋጅ አቤት። እሷ ከኔ ጋር አይደለችም። እሺ እንዴ ተው በቃ ሸምሱ አባ በላት የለማ ፒዛና ጭማቂ ነው።
ጋሽ አባቴ ቶ የኔ አንተ ምን ችግር አለ? አሁን አብረን ብንሆን ምንድን ነው የምትለው? እና ኧረ በእናትህ ሊበ አነብላው ዱብ እያልሽ ነው ያንቺስ ኑሮ ተስፋ አለው ቢዝነስ ውመን ሆነሻል ቺፕስሽ እኮ ይጥማል ሁሉም ግን እዚህ የመጣው ቺፕስ ፈልጎ እንዳይመስልሽ ሊሞክር ነው የእድሉን 20 ብር ይዞ ሊንጋተትሽ እስኪ ሰው ተመስጦ አፉን ከፍቶ አፍጦብሻል እውነቱ እኛም ስንመጣ አንቺን አይተን ነው ምን ያስቅሻል ታታሪም ቆንጆ ስለሆንሽ ሁሉም ለትዳር ይፈልግሻል እንዳይነሳብኝ ብዬ ነው አልጋ ላይ ሲወጣ እንዳይነሳ ነው እንጂ ሌላ ነገር አስተኛው በቃ እንዴ ቆየ እኮ ምን ሆነ ደግሞ ታክሲ ራሱ ካላረገም ሲጀመር እኮ ይሞቀዋል አሁን እንደዚህ በታገልከው ቁጥር እኮ ይሞቀዋል በማለት እና አላስተኛም አስተኛው በቃ አንተን ይዘሽ ነው በቃ እስክትመጪ አስተኛዋለሁ ራስን ይዘሽ ነው አንቺ እስክትመጪ ነው አስተኛዋለሁ እኔ ራሱ ደክሞኛል ትጅጅ ነው ያለኝ አስተኛው ስንት ሰዓት ሙሉ እኮ ነው እያልኩ ያለሁት ካልሆነ እንታው ነው ላስተኛው ያሬ መሰለው እናትሽ ከመቼ ጀምሮ አዲስ እንደዚህ ያደርጋል እንዴ እንደነሳ ደግሞ ካቫዝሊን ቀባው ፊቱ ምናምን ሰላም ጋይስ አሁን ልጁ እንደተኛ ነውና ልጁን ላስተኛ ነው ላታለ ከዛ ልክ እሷ ስትመጣ ደግሞ ማረገውን ነገር አሳያቸው ቆይ ላስተኛ ምን አይነት አረመኔ የሆነ ባል ነው እናቶች ልጁን አስተኝቶት ቆለያ ነው መገፋት እንደተለመደ ተዘረግና ትንሽም ቶሎ ልበል እንዳትመጣብኝ ድንጋጤው ብቻ ፓራላይዝ እንዳታረጋት ጎበዝ በድንጋጤ በቃ ሻንጣውን ያስተኛዋል እኔ ያስተኛዋለሁ በቃ ምን ሆነ ነው አንተ የምራን እናትነት ግን በቃ ወደር የሌለው በቃ ምንም የትኛውም ስሜት የማይጋራው ሀገር ጥታሽ ልገኝ ነው እንዴ? አይዞሽ በዚህ ልክ ማን እንዳትናደጂ ነው። በዚህ ልክ እንዳትናደጂ ደግሞ እንዳትናደጂ ልጅ ይታለ ልጅ ድሽ አሻሉ ትዘር ከየት ነው የምትመጣው?
በጣም ያመመኝ ነበር። እንዴ ምን ሆነ? ከጤና ጣቢያ ነው መጣሁት። ምን ሆንክ? ደም የለም ምናምን አሉኝ። ደም የለም አሉኛ። ይሄን ሰጡኝ፣ ጠጣሁ። ምንድነው እሱ ያስከው? ምሪንዳ ነው። እና ይሄ ሊዘል ገባ ነው ክላስ? አዎ አምጣ፣ እሱ እኔ ጋር ይቀመጥና አንተ ግባ። እሺ በኋላ ትወስዳለህ። በኋላ ወስዳለሁ። ደም ስለሌለኝ ግባሽ። እሺ ምንድነው አስተያየኝ? ምንድነው ለምሪንዳ ይነቀል? ቲቸር ነው መጀናጀን ሆኗል የእናንተ ማስራ። አሁን ምን ትላለች ብታይ ማዘሯ? እኛም ልክ እንዳንተ ቺቺ ስር ስንል ነው ማትስና እንግሊዝ ዜሮ ያመጣን። እኔም ከቤቲ ጋር ጀለሴም ከዮርዲ ፍቅር ይዞን ነበር ይታያችሁ እንግዲህ። አሁን ግን ሁለቱም አግብተው ወልደዋል። የእኩያ ፍቅር መች ትዳር ይሆናል? እናንተም ፍቅር ይዟችሁ እንዳትቀሩ ሰንፋችሁ ያስቀይስ ስልኩን አወጣ አብራችሁ መጀናጀኑን ትታችሁ ያራቀ ጋይስ እዚህ ጋር ደግሞ አንድ ልጅ ቂጥ ብላ ልትሞት ነበረ። የሆነ ጂም ቤት የቂጥ ሊያሰራ ጊቫዌይ ሰታ ትገላግሉን ነበር። አሁንም በየቀኑ የእሷን ቂጥ እድገት ልንለካ ነው። አሳያችኋለሁ ትላለችን። ምን ልታሳየን እንደሆነ አላውቅም። ለማንኛውም እስቲ ቪዲዮን አሳይቻችሁ ልመለስና ኮሜንቷን ወይ እንላታለን። የትም እንዳትሄድ። ይሄን የሚመስል ፊት ይዤ እቺ የምታክል ቂጥ ሸርተቴ እስከ ስንተኛ ክፍል ነው የተንሸራተች? የትኛው አራታውኝ ሸርተቴ ልቅቅባንተ ዲስክ ይንሸራተት ገና አልተከፈለችም። ይህን ደግሞ ተመልከቱ። በጄል አስተኝተሽ ወዴት ነው የዞርሽ? ፊቷም ፊት ነው፣ ኋላዋም ፊት። ዋው! አንተ ቂጥ ግን አስፈላጊ ነገር ነው እውነት። ሰብስክራይብ እንጀራ አለ እንዴ? አላው 3 እንጀራ አድርጊልኝ። እሺ ጨምረዋል ግን ጨምረ? አዎ በቃ 2 አድርጊልኝ። እሺ ወጥ ነው እንዴ ሰራሽ ያለሽው? አዎ ምን ነው? አይ ምንም፣ እኔ ገና ገብቼ ነው የምሰራው። ማብራት ያው በከሰል ነው። አዎ ጥሩ ነው። በከሰል እንደውም አሪፍ ነው መስራት። እንትን ነው ዘይት ጨርሻለሁና በበርበሬ ነው እንግዲህ የምበላው። እውነት? ኧረ እባክህ። አዎ እንደዛ ነው የሚሉኝ ብዙ ወንዶች ሊገዙ ሲመጡ በበርበሬ ነው የምንበላው ነው የሚሉኝ አይደል? አዎ የረፋራ ምን ትሆኛለሽ? በእናትሽ እንደሆነ ነገር ጠባርጊለት እንጂ ላቡን አመጣችበት እኮ። ይኸው በቃ እንጀራው ከውጭ በናል ነው። ምን አንጨቃኝ ነሽ አንቺ? እንደምበኛ አታግኝ። የራሴን ገንዘብ ነው።
እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ዋላ ፒስ